እየሰራሽ ነው አንቺ እዚህ ምን ትሰራለሽ? አሹ በቃሽ ነው ማለት አረ ላግኛትሽ አልቃት። ቆይ እቺ ልጅ ግን መች ነው አርፋ የምትቀመጠው? ነገሩ ሌላ ነው ዳይመንድ። እና ምንድነው እሱ? ምን ሆናል? እዚህ ካላንቺ ማን አለ? ስሙ አፍን ዝጋሽ። አላቅም፣ ሁሉም ነገር ወደ ምን እያመራ እንደሆነ አላቅም። ስጠይቅሽ ወዴት እንደሄደ አላቅም አላልሽኝም እንዴ? የውሃ ሽንት ምን ያለ ኩላሊት ከባድ ነው አታውቂም? ግን ሮማን ተጨንቃ ነው እንዳትዪ። አዳይ አንቺ ነኝ ትወጪኛለሽ? ዶክተር ካወቀሽ ከተረዳሽ ታዲያ ለምን እንዳንገባት? በጣም ኩራተኛ እየሆንሽ ነው። አደይን ከራሴ በላይ ነው። ቆይ በዚህ ሁኔታ ከቀጠልኩኝ እኮ ጥሩ ነገር አይፈጠርም። ደህና ነኝ ነይ ፍቺኝ። ምን እየሰራሽ ነው አንቺ እዚህ ምን ትሰራለሽ? አንቺ ተረገምሽ። አንቺ ምን እዚህ ነገር ውስጥ አለሽበት? ለቀቃት። እሷ ምንም የምታውቀው ነገር የለም። አትረቢ። እኔ ምንም የማውቀው ነገር የለም። እኔ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ? እኔ ምንም አላደረኩም። ከዚህ በላይ ምን ልታደርጊ ይፈልግሽ? እሷን ተዋት። ምንም አታውቅ። እኔ ፈልጋ ነው የመጣችው። ዝጋ አንተ። አንቺ እንዴት ተመልሰሽ መጣሽ? እቺ ስከተላ ለካ ፎንቋን ፍለጋ ስትንከራተት ነበር። ከዛ እዚህ ስትገባ አየኋትና አንተ ከሌለ ጉድ እንዳታረግ ብዬ ተከትዬ አገባው። እኔ ምንም የማውቀው ነገር የለም። እና ለምን መጣሽ? ዳኒን ፈልጌ ነው እንጂ የመጣሁት ሌላ ምንም የማውቀው ነገር የለም። ቆይ ለምንድን ነው ያስከው? ቆይ ለምን መጣሽ? ስጠፋ ጊዜ ምን ሆነሃል ብዬ ነው። መምጣት አልነበረብሽም። ነግሬሽ። ለዛ ነው እዚህ ያለው። አዎ። ቆይ ባቡሬ ምን ማድረግ ነው? አሁን እሱን ስታገኝ ምላስሽ ተከፈተ? ፍቅር። አቤት። ስለ ለሊ ቤት ካርታ የምታውቂው ነገር አለ? አይ የምን ካርታ ነው? አላውቅም። እየዋሸሽኝ ነው። ምን አስዋሽኝ? የእሷ ካርታ እኔ ጋር ምን ይሰራል? ስለማላውቀው ነገር አትጠይቀኝ ዳኒ። እሷን እዚህ ውስጥ አትክተታት። እሷ ምንም አታውቅም። አዎ እቺ ምስኪን ሴት ምን አደረገች? ኧረ ምስኪን ሴት። አሁን በደንብ ገብቶኛል። ፍቅር። አቤት። አንቺ ጋር ነው ያለው? ምኑ? አትሰማም እንዴ? እኔ ምንም ነገር አላውቅም። ትኮርኮም እንዴ ባቡሬ? እስክትናገር ድረስ እንዳለቂያት። አንተ ወዴት ልትሄድ ነው? እኔ መጣሁ። እንዳትቆይሽ። አልቆይም። በደንብ ጠብቂያቸው። አያሹ ሳቂ። ምን አለብሽ ሮማኔ? አንቺ ሳቂ። ጀግና መሆንና ደፋር መሆን ከፍቅር መቼ ያስድናልና። አልገባኝም። አሮዲያ ሮማኔ፣ አንቺ እኮ አይገባሽም። መቼ ይገባሽና? ታዲያ ምን ያስጮሃል? ተረጋግታ አትመልስልኝም እንዴ? ሮማኔ እየሳቅሽ አትግደኝ። የኔ ልብ እያረረ አንቺ አገር ፍጪ። አልገባኝም። በቃ አልኩኝ። ደጋግመሽ አትለፍፊ። ሮማን አልገባኝም አትበይ። በጤና ነው እሹ? ምንም ጤና አይደለሁም ሮማኒ። ደጋግሜ ላስረዳሽ ልነግርሽ ሞክሬያለሁ። ቆይ በምን ቋንቋ ልንገርሽ? በምን ቋንቋ ላስረዳሽ? አንቺ ግን መቼም አይገባሽም። ይኸውልሽ ከተረዳሽኝ ተረጂ፣ አለበለዚያ እንደዚሁ ግራ እንደተጋባሽ ትቆያለሽ። በቃሽ እንዴ አሹ። በቃሽ ሮማኒ። ደግመሽ አልገባኝም እንዳትዪ። በቃ አሹዬ። ሩታ ምንም እንዳትዪ። ለምንድን ነው የተባረርከው? ቅምጥል። ምንድን ነው እሱ? ያቺ ቤቲ ነች ያለ ሌለ ነገር አውጣ ከቦሱ ጋር ያጣላችሁ። እሳይ እንኳን አንተን ደግሞ ደግ አደረገች። እሺ መጀመሪያም ነግሬህ ነበር፣ አንተ አልሰማ ብለህ እንጂ። እኔ ምን አይነት ሴት እንደሆነች በምን አወቅኩ? ቅምጥል። ደጋግሜ ነግሬህ ነበር። የተነገረ መስማት ደግሞ ያንተ ድርሻ ነበር። እሺ እሺ በቃ ይቅርታ። እቺ ተረገመች። ቆይ ምን አባቷ ፈልጋ ነው? ምንም ትፈልግ። ቅምጥል አሁን እኮ ወጥቷል። ከዚህ በኋላ የት ይገናኛሉ? ኪንጎ እንደዚህ አድርገውማ አልፋታትም። እሺ የሌለ ነው የምንጣላው። ተረጋጊልሽ ቅምጥል፣ ምንም ማድረግ አይጠብቅብሽ። አረ ላግኛት። እሺ አልቃትም። በጥፊ ነው ማጮላት። ቆይ እሷ ማን ስለሆነች ነው ደግሞ? ጸጉሯን እንጂ በመስኮት ነው መረጉራት። ተጠብቅ። ኧረ ቀስ እንዴ አደረግሽው እኮ። እንደዚህ አይነት ሰው መች በዱላ ትመክቻለሽ? እዛው ፈጣሪ ስሯን ይስጣት እንጂ እኮ ማዘሯ። እስቲ ንገሪልኝ። ይኸውልህ ኪንጎ፣ እኔ ወንድም እያለሁ አንተንማ በስራ ጦት ፀሐይና ዝናብ አይፈራረቅብም። ና ተነስ። ሊስትሮ ነው የሆነ ታማርጣለን። እሺ በቃ ቤት ከመሆን ከአንተ ጋር ብዙ ይሻለኛል። ከደበረ ትተውና። እሺ እኔ ሚስት እያለሁ ለምንም ነገር እንዳትጨናነቅ። ዘላለምን አለመስራት ትችላለህ። ውይ 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 ውይ። እኔ ምልሽ አይደል ለምን ነገሮች ከተስተካከሉ በኋላ ዶክተርን እዚህ አንጠራው? እሺ ደስ ይለኛል፣ እንጠራዋለን። እሺ በቃ ደግሞ ቃል የገባሽለትን ነገር እየሄድሽ ቼክ አድርግሽ። እንደዚህ አይነት ሰዎችን ማስከፋት የለብሽም። እሺ በቃ ታስ እኔ እሄዳለሁ። እሺ በቃ ቤኪ። ለሊ እንዴት ነሽ? እንዴት ናችሁ? እንዴት ነው ባቡ?
ጠፋብሽ የኔ ቆንጆ? አዎ ጠፋ። እንዴት ሆነልህ? ምን እባክሽ ፍቅር እጇ ሳይኖርበት አይቀርም። የምርህን ነው? አዎ የቤዛን ወንድም ፍለጋ ቤት ድረስ መጣ ነበር። ቆይች ልጅ ግመሽ ነው አርፋ የምትቀመጠው? አላውቅም ግን አለ ያንቺ እርዳታ ያስፈልገኛል። እሺ ምን ላድርግ እኔ? ምናልባት ፋይሉ ፍቅር ጋር ሊሆን ይችላል። አሁን የት ናት? እኔ እንዳወራት ትፈልጋለህ? አይ ስለ ወራሻት እንኳን ምንም የሚቀየር ነገር የለም አይደል? እና ምን ላድርግ? ቤቷን መፈተሽ ትችያለሽ? ቤት ውስጥ ያስቀመጠችው ይመስላል። ያው ምናልባት። እሺ ችግር የለውም እሄዳለሁ። ሮሚም ስላለች እሷ ታግዘኛለች። እሺ አደይ አንቺ ይሄን ነገር በማረጋግጥ እንጂ ልጁ ቤዛ ካልተፈተሽ ምን ነገር አላደርግም እያለ ደፋር በለው። ቤዛ ቅጣቷን ሳትጨርስ መቼም ቢሆን ከዛ ትፈታ። መፈታትማ የለባትም። በቃ እኔ ልሂድ። እሺ አደይ አዲስ ነገር ካለ ደውይልኝ። እሺ እደውላለሁ። በቃ ማን ነው? ሮማ። አቤት እትዬ። እዚህ ምን እያደረግሽ ነው? ምንም ስራ ጨርሼ ነው። አሹ ወዴት ሄደ? እኔ እንጃ እትዬ አላወኩም። እንዴት አንቺ አላወቅሽም? ላንቺ ሳይነግርሽ እንዴት ይሄዳል? አዎ ምንም ነገር አልነገረኝ። ጥሩ በቃ ሲመጣ ያናግረኝ እሺ። ሽሮና ሰጣሽው እንዴ? አዎ አስጥቻለሁ እትዬ። ጎሽ ጥሩ አድርገሻል። ሰርፕራይዝ? የምን ሰርፕራይዝ ነው? ንገሪኛ ቀደም ብለሽ። እታለም ግቢ እንዴ የምትይው ሲደርስ አይወል እታለም ሊዱና ነኝ። ሄሎ ሊዱ የኔ ቆንጆ እንዴት ነሽ? ናፈቅሽኝ እኮ። መቼም ለወንድምሽ ሰርግ ትመጫለሽ አይደለ? ምን ማለት ነው? አይ መገኘትማ አለብሽ። ይሁን እንግዲህ አንቺ ታውቂያለሽ። እሺ እሺ እኔ ልጅ በቃ ጥሩ ደውይልኝ። እሺ በይ አንቺ ቀበጥ ቻው። ይኸውልሽ ኖርማል ምናምን የሚባል ነገር የለም። እሺ ነይ። ካልመጣሽ ደግሞ እንዳታረችኝ። ደግሞ መልሶቿም ደስ አይሉም ነበር። እኔ እኮ ሆነ ፈልጌ አይደለም የደወልኩላት፣ ግን ምን እንደመኮሳትራት አልገባኝም። እሱን አላውቅም ግን ደብሮኛል። አንዴ ለምንድን ነው የምደውለው? ደግሜ ያላደርገው ከደወለች ራሷ ተደውል። አላውቅም ግን እኮ ዛሬ ምን እየሆንኩ ነው? ምን እንደምታወሩት? ምን ነው ረበሽንሽ? ሙርት ይዛለ እንዴ? ምን ትንጫጫለሽ? ባቡሬ ስንት ነው የሚከፍልሽ? ስማ አፍን ዝጋሺ። ቦተረፋለሁ ካልክ ግን እነቅልልሃለሁ። እባክሽን ልሂድ፣ ልቀቂኝ። እናቴ ከሰማች ትገለኛለች። የፈለግሽውን አደርግልሻለሁ። እሷን ልቀቂያት። እሷ ምንም የምታውቀው ነገር የለም። ማወቅማ በደንብ ታውቃለች። ሶስታችሁም ታውቃላችሁ። ባርች ምን አይነት ሰው እንደሆነ አላወቃችሁም ማለት ነው። ባቡሬን ከኔ በላይ የሚያውቀው ሰው የለም። በደንብ አውቀዋለሁ። ታዲያ ለምን አትናገርም? ያለሽ እኔት እንዳለ ማውቀው ነገር የለም። የማምን ከመሰለ ተሳስተሃል። አንቺስ? አላውቅም አልኩሽ እኮ። ሰው አትረጅም እንዴ? ቆይ ሴት አይደለሽም? እንዳንሽ አንተ ያለልኝ እኔ ምን ሆናለሁ? ነገሩ አንቺ ጋር ሳይደርስ መፍታት ስላልቻልኩ በጣም ይቅርታ። ይቅርታ መጠየቅ እኮ አይጠበቅብም። አንተ ምን አደረግ? ደግሞ እስከማንም በላይ ለኔ እየለፋ ያለው አንተ አይደለህ እንዴ? ካሁን በኋላ ምንም ይፈጠር ምንም እንድታለቅሽም ሆነ እንድታዝኝ አልፈልግም። ሁሌም ደስተኛ ሆነሽ እንድትሆኚ ነው የምፈልገው። እንዳንተ አይነት ሰው ማግኘት በጣም መታደል። እንዳንቺ አይነት ውብ ማግኘትም መታደል እንደሆነ እንዳረሽ። አሁን መፈቅጂልኝ ከሆነ ልጣ። ቤኪ እኔንም ይዘኝ ሂድ። የት? እነሱ ጋር ላገኛቸው ፈልጋለሁ። አሁን ወስጄሽ እንድታዝኝ አልፈልግም። በጣም መጥፎ ሰዎች ናቸው። የሚናገሩት ነገር ያሳዝንሻል። ይሄን ያህልማ ለፈስፈስ አይደለም። ስለኔ እንደዛ የሚሉት እኔ ስለማያውቁኝ ነው። ምንም ቢሉኝ በንግግራቸው አልከፋም። ቤኪ ፊት ለፊታቸው እጄ ላወራቸው ፈልጋለሁ። እርግጠኛ ነሽ? አዎ ቤኪ። እኔ ግን ባትሄጂ ይሻላል በይ ነው። አይ አትፍራ ቤኪ። ለአንዴና ለመጨረሻ ጊዜ ከህይወቴ እንዲወጡ ሄጄ ልክልካቸው ነግራቸዋለሁ። እሺ በቃ ካልሽ እንሂድ። እሺ በቃ ልብሴ ልቀይር። አደይ እንዴት ነህ ዶክተር? እንዴት ነሽ አደይ? ዛሬ ደግሞ እኛ ሰፈር ምን ትሰራለህ? እዚህ ሰፈር አንዴ ታካሚ ጉዳይ ነበርብኝ፣ ለዛ ነው የመጣሁት። መልካም። እና ስራ እንዴት ነው? አሪፍ ነው። አንቺ ጠፋሽ እንጂ። እኔማ እኮ ሰርጉ ግርግሩ አልመቻለኝ። ምን ላድርግ ብለህ ነው ዶክተር? ቢሆንም አትጥፋልኝ። እሺ ዶክተር፣ ባልመጣም እየደወልኩ እጠይቅሃለሁ። ለምን አትመጪም ማለት? ማለቴ ያው ሰርጉ እስኪያልፍ ነው እንጂ ቃል የገባሁትን ነገር አልረሳም። እየመጣሁ አግዛለሁ፣ አልጠፋም። እሺ አደይ። እሺ በቃ ሰላም ዋል ዶክተር። አደይ ወይ ዶክተር
ወዴት ነሽ? ዴቭ ጋር እየሄድኩ ነው። ባልሽ ጋር? አዎ። እሺ ልሸኝሽ? ወደዛ ነህ? አዎ ወደ። እሺ ሮማን ሮማን ማሚ ሮማንም ወጣች እንዴ? የለችም። ሮማን ብጣራ እኮ ዝም አልሽኝ። ወዴት ሄደሽ ነው? ተኝቼ ነበር። አለቀቀሽም እንዴ ሮሚ? ምኑ? ድብርቱ ነዋ። አሹ አልተመለሰም እንዴ? አሹ ወዴት ነው ሄደው? ሩታ ከሮሚ ጋር ተጣልቶ ወጣ ማሚ። ሩታ የምሬን ነው ሮሚ ከአንቺ ጋር ስለተጣላ አይደል እንዴ ወጣው? ቢሆንም ለትዬ መናገር አልነበረብሽ። ሮማን ስጠይቅሽ ወዴት እንደሄደ አላውቅም አላልሽኝም እንዴ? ታዲያ ወዴት እንደሄደ ነው የምቻወቅ? ወዴት እንደሄደ ታዩና በምን እንደሄደ ንገሪኝ። በምንድን ነው የተጣላችሁት? አረን ያልተጣላሁትም ትዬ እራሱን አክርፎ ይወጣው እኮ። በምንድን ነው ያኮረፈው? እኔ ምን አውቄ ትዬ በማላውቀው ባልገባኝ ነገር ጮህብኝ ወጣው። ኧረ ተይ ሮሚ አሹ በሌለበት እንኳን አንድ ቀን ተሸነፊ እስኪ። ሩታ ደግሞ ምን እየሆንሽ ነው? ቆይ ሀሳብሽ ምንድን ነው? የምትናገሪው ነገር እያሰብሽ እንጂ። ሮማን ዛሬ ተናዳለች። ምን ተፈጥሮ ነው ሩታ? ማሚዬ ሮማን ያላወቀችው ነገር ነው። በቃ አመሰግናለሁ ነበር ዶክተር። ወያደ አመሰግናለሁ እያልኩ እኮ አልሰማኝም። ኧረ ችግር የለውም። በቃ ደህና ዋል። አደ አቤት ዶክተር። ያው ስለማንገናኝ እኮ ልሰናበትሽ ብዬ ነው። ወዴት ልትሄድ ነው ዶክተር? ችግር አለ እንዴ? አይ የለም። ያው ሰሞኑን የሰርግ ግርግር ላይ ስለምትሆኚ አንገናኝም ብዬ ነው። አትመጣ ማለት ነው? የኔ መምጣት አንቺ የሚጠቅምሽ ነገር አለ? የምወዳቸው ሰዎች በደስታ የቀን አጠገቤ እንዲሆን እፈልጋለሁ። አደይ አንቺ እኔን ትወጂኛለሽ? ዶክተር እንዴት ነሽ ሩታ? እንዴት ነሽ አደይ? ከዚህ በላይ እንዴት ልንገራ? ስናደር ጊዜ ትቻት መጣብኝ። አያሹ ሮሚን እንደምታፈቅራት አይደለም እሷ የቄዩ ሰው እንዳለ አይደል እንደሚያውቀው። ታዲያ አሹ ወደዳት ተብሎ ስሜ በሀገር በመንደሩ በቄው ጠፋ እንጂ እሷ መች ከመሳቅ ሌላ ፍንክች ትልና። እኔ ምንሽ ይሉኝ። ቆይ አንቺ ለምን አታስረጃትም እንዴ? ይሄ ልጅ እስከመቼ ነው እንደዚህ የሚሆነው? እኔ ነገርኳት አልነገርኳት እሷ እንደሆነ ጠንቅቃ ታውቃለች። ካወቀሽ ከተረዳች ታዲያ ለምን እንዳልገባት ትሆናለች? እሱን አላውቅም፣ ግን አሹ አንተ የሷን ባህሪ እያወቅ እንዳ ወይ እህቴ ደህና ነሽ? ደህና ነኝ። ምንድን ነው እያለቀሽ ነበር? አይ እና ምንድን ነው ፊትሽ? ምንም አልሆንኩም እህቴ ደህና ነኝ። እርግጠኛ ነሽ? እሺ አሹ የት አለ? እንጃ ምን አውቄ ወጥቷል። ምን ነው ተጣልታችሁ ነው እንዴ? ኧረ አልተጣላንም እህቴ። የሆነ ነገርማ ሆናችኋል። ምንድን ነው ንገሪኝ። ተይው እሱን እህቴ፣ አንቺ አታስቢ። ንዴቱ ሲበርድለት ራሱ ይመጣል። አንቺ እንዴት ነሽ? ይኸውልሽ ሮሚ፣ አሁን እርዳታሽ ያስፈልገኛል። ምነው ችግር አለ እንዴ? ባቡሬ ፍቅርን ይዟታል። ለምን? የለልን የቤቷን ፋይል ከቤዛ ጋር ሆና ወስደዋለች። የምርሽን ነው? አዎ ሮሚ። መች ነው አርፋ የምትቀመጠው እሷ ግን? እሱን አላውቅም። አሁን ግን መኝታ ቤቷን እንድትፈትሽልኝ ይፈልጋሉ። እትዬስ? እኔ ሳሎን ገብቼ ትዬ ነው አወራቸዋለሁ። አንቺ መኝታ ቤቷን ገብተሽ ፈትሽልኝ። እዚህ ነው ልታስቀምጠው የምችለው። እሺ እቴ፣ ችግር ታውቂያለሽ፣ በየሰዓቱ እኮ ነው የምትናፍቂ። አደይ እንዴት ነው ትትዬ? አለሁኝ ይመስገነው። ጠፋሽ እኮ። ሙሽራሙ እንደዚህ ያጠፋል እንዴ? ይቅርታ ትዬ፣ እመጣለሁ እያልኩ እያሰብኩኝ እኮ አልስተካከልልኝ ስላለ። ችግር የለውም፣ እኔ እረዳሻለሁ። አይመችም እኮ። አዎ ትዬ። ሮማን ዛሬ ልክ አይደለችም። ካሹ ጋር ተጣልታ ነው መሰለኝ ቆዝማለች። እስቲ አንቺ እንዳመላቸው አስታርቂያቸው። እንደው ምን ነካቸው ይባላል። ድምጻቸው እንኳን ተሰምቶ አያውቅም። አያስቡት። ከበፊትም እንደዚህ ናቸው። ራሳቸው ይታረቃሉ። ምን ይታረቃሉ ብለሽ ነው? አሹም ለኔ ሳይነግረኝ ቤቱን ጥሎ ጠፍቷል። ሮማን ሮማን! አይትዬ ቆይ እኔ ልጥራት፣ በዛውም እዛው ላውራት። ኩኩሻ ሰማሻችኋ? ምንድነው የምንለፈልፈው? ፋይሉ ያለው እሷ ጋር ነው። እኛ አልልቀቂም፣ እሷን ጠይቂያት። አንቺ አውቆ ነው። እኔ ምንም የማውቀው ነገር የለም። እባክሽ የማምንሽ ይመስልሻል? ልቀቂያት፣ እሷ እንዳትነካት። ምንም አታውቅም። አፍን ዝጋ አንተ። አሁን ፊትሽን ሳልተለተለልሽ ፋይሉ የት እንዳለ ተናገሪ። እሱን አትይው፣ ንገሪ። ለኔ ተናገሪ።
እንዴት ናችሁ? ሰውዬሽ ለምን አንድ አትይልንም? በራብ እኮ ሊገለን ነው። ፍቅር ለሊ እኔ ምንም የማውቀው ነገር የለም። በማላውቀው ነገር ነው እዚህ ያለሁት። ከዚያስ ውጪ ሲጀመር እዚህ ለምን መጣሽ? ቆይ ምንድን ነው ያደረግኳችሁ? ዳጀራው አንተ ቅደም። ምንድን ነው ያደረግኩ? አረ ምንም የኔ ቆንጆ። አንቺ ምን ታደርግኛለሽ? ይሄ አጋንንት ባልሽ ነው እንጂ እንደሱ ያሰቃየኝ ሰው የለም እዚህ ምድር ላይ። ቆይ ለምንድን ነው የምትከታተሉኝ? ከሶስታችሁ ህይወት ውስጥ እሺ ማናችሁ ህይወት ውስጥ ገብቼ አውቃለሁ? ቆይ ምንድነው ችግራችሁ? ለምንድን ነው በዚህ ልክ እኔ ላይ እንደዚህ የምታደርጉት? ለሊ እቴ ቤዛን አስፈችልኝ። እንደዛ ማድረግ አልችልም። ቤዛ የሰራችው ወንጀል እኔ ላይ ብቻ አይደለም ሌሎች ታካሚዎችም ላይ ነው። አንቺ እኮ ዶክተሩ ማሳመን አይከብድሽም። እሱን ካረክሽልኝ ባለውለታዬ ነሽ። እንደዛ ማድረግ አልችልም። አንተ ግን የቤቴን ፋይል መልስልኝ። በዚህ እንኳን ተባበረኝ። እሺ ለሊ መልሳለሁ። ፋይሉን የወሰድኩት እኔ ነኝ። ግን ቤዛ ካልተፈታች ምንም ፋይል አልሰጣችሁ። ግደሉ። ጭራሽ በኩራት ታወራለህ እንዴ? ትንሽ አይደብርም? ቤዛን ማስፈታት የኔ ግዴታ አይደለም፣ ደግሞም አልችልም። ለቤዛ ነፃነት አይገባትም። እሺ ይሄ ሁሉ ነገር ደግሞ የሆነው በራሴ መማቆ ራሴ ነኝ። ማንም ሰው ሊረዳኝ አይችልም። ብዙ ችግርና ፈተና ያየ ሰው ቆይ ለምንድን ነው ክፉ የሚሆነው? ቆይ ለምን ትጨክንብኛለህ? በቃ ለሊ ከዚህ በላይ ከሱ ጋር አታውሪ። ከዚህ በላይ ከተጨነቅሽ ደግሞ ያምሻል። አይ ቆይ እንዲነግሩኝ እፈልጋለሁ። በዚህ ልክ ለምንድን ነው እኔ ላይ ጨካኝ ሆናችሁት? ቆይ ፍላጎታችሁ ምንድን ነው? እኔ አልደረስኩባችሁ። ለምንድን ነው እንደዚህ የምታደርጉት? እንዳታለቅሽ። ይሄ ያዞንባችሁ መርዝ ነው እንጂ እንባ አይደለም። ከሃዲ ነሽ። ጥፊ ከፊቴ። ባቡሬንም ክህደት ያስተማርሽው አንቺ ነሽ። በቃ ገጀራ ከዚህ በላይ ለሊ እንዳትናገራት። እዛው ሰብስባ አስቀምጣታ። ለምንድን ነው እዚህ የምታመጣብኝ? ሆስፒታል ውስጥ መድኃኒት እየቀያየራችሁ ስታጭበረብረው የጎዳ ሴት ናት። ለሊ በፈጣሪ ምህረት ዳነች እንጂ እንደናንተ ሀሳብ ቢሆንማ የኔ ሞታ ነበር። ግን ፈጣሪ ጥሎ አልጣላትም። ከፊት ለፊት ትቆማለች። አንተ ከሷ እኩል ማውራት አትችልም። ማንነትህ ላስታውስህ እንዴ? በጣም ክፉ ሰው ነው። ለሊ ነኝ። በቃ ይበቃኛል። እሷን ለማግኘት ምንም አይነት ነገር ማድረግ የለብኝም እንኳን በኋላ። በቃ እሷ እኮ የኔ ሴት አይደለችም። እኔ በዚህ ሰዓት ማንንም ሰው ማውራት አልፈልግም። ብቻዬን መሆን ነው። እህቴ ሁሉም ቦታ ፈለግኩት የለም። በቃ አንቺ ሳሎነች እትዬ ደግሞ እዚህ መሆናችንን ካወቁ ነው ታረጣ። እሺ አንቺም ግን ተጠንቀቂ። ሰራተኛዋ አደይ ክፍል 204 ተለቋል። ውዶችዬ ባቡሬን ፍቅር መጥተዋለች። እንግዲህ ፋይሉ ከፍቅር ጋር እንደሆነ አውቀዋል። ውዶችዬ እንግዲህ አሹ ከሮሚ ጋር ተጣልቷል። እንዲሁም አምርሮ ተቆጥቷት ወጥቷል ማለት ነው። ውዶችዬ ዶክተር እንግዲህ በአደይ ፍቅር የተነሳ በጣም ፌንት ሆኗል። ውዶችዬ አደይ እንግዲህ የፍቅርን መኝታ ቤት ስትበረብር እንግዲህ ፍቅር ትደርሳለች። ውዶችዬ ቪዲዮን እስከመጨረሻው ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዘት ይበልልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ባለፈው ክፍል እንዳያችሁት እንግዲህ ባቡሬ ልክ ውዶችዬ ይቅርታ ዳኒና ገጀራው እንዳሰራቸው ታውቃላችሁ። እና እንግዲህ ፍቅር ዳኒን ፍለጋ ወጥታ ነበር። ነገር ግን እንግዲህ የገጀራውን ቤት ስለምታውቀው ከሱ ነው የሚሆን ብላ ቀጥታ ስትመጣ እንግዲህ ዳኒን ባቡሬ እያስጨነቀው ስታገኘው እንግዲህ ባቡሬን ጋንጮን መተው ወድቋል ማለት ነው። እሱ ሲወድቅ አጋጣሚ ኩኩሻ በኋላ እየተከተለቻ ስለነበር ተከትላት ገብታ ስለነበረ እንግዲህ እሷ ደርሳ ዳኒን ልትፈተው ስትል አንቺ ምን አባሽ ነስ እያረግሽ ነው ብላ እንግዲህ አስጥላታለች ማለት ነው። ውዶችዬ በስተመጨረሻ ባቡሬም እንግዲህ ህመሙን እንትን ብሎ ተነስቷል ማለት ነው። ከተነሳ በኋላ እንግዲህ ፍቅርን አንቆ አንቺ የተረገምሽ ምን ልታረጊ ነው ከዚህ የመጣሽ? አንቺ ምጅሽ አለሽበት ማለት ነው እያለ እንግዲህ ሲያፋጣት ነበር። ነገር ግን እሷ እንደወሰደችው ያው
ወይም ደግሞ እሷ ጋር ሚስጥሩ እንዳለ ነቅተውባታል ማለት ነው ውዶችዬ። ገጀረውን እንግዲህ ሲያፋጥጠው ነበረ። ነገር ግን ገጀረው እንግዲህ ከነሱ ጋር ነው ያለን፣ የምንም አውቀው ነገር የለም፣ ፋይሉ ከነሱ ጋር ነው በማለት እንግዲህ ገጀረው መስክሯል። እንግዲህ ዳኔ ደግሞ በፍጹም እህቴ ቤዛ ካልተፈታች በፍጹም ፋይሉን ልሰጣችሁ አልችልም በማለት እንግዲህ ተናግሯል ማለት ነው ውዶችዬ። እንግዲህ ባቡሬ ኩኩሻን ከዛ አስቀምጦ ተቆጣጣሪያቸው የትም ቦታ እንዳይሄዱ በማለት እንግዲህ ቀጥታ ወደ ሊሊ ነበር ያመራው። ምክንያቱም ፋይሉ ከፍቅር ጋር ካለ አደይ ሂዳ መኝታ ቤቷን በርብራ ወይም ደግሞ ያለበት ጋር ታገኘዋለች ብሎ ስላሰበ ቀጥታ ወደ ሊሊ ነበር የሄደው ማለት ነው። ሊሊ ጋር በመሄድ እንግዲህ ሊሊን ሰላም ካለ በኋላ አደይን እንግዲህ ያው ፍቅር እጇ እንዳለባትና ሄዳ ቀስ ብላ መፈተሽ እንዳለባት እርዳታሽ ያስፈልገኛል በማለት እንግዲህ ሂዶ ነግሯታል። አደይም እንግዲህ በተባለችው መሰረት ቀጥታ ሄዳ እንግዲህ ከሮሚ ጋር ውዶችዬ ከሮሚ ጋር ሄዳ እንግዲህ አደይ ፈልገዋለች። ነገር ግን ልታገኘው አልቻለችም። መጀመሪያ እሷን እትዬን እንትን ሳሎን ይዛት ቁጭ ላይ ያጫወተቻት ሮሚ እንድትፈልግላት አድርጋ ነበር። ነገር ግን ሮሚን እትዬ እየጠራቻት ስለነበር እኔ ሄጄ እነግረታለሁ ማለት ወደ ሮሚ ሄዳ እንግዲህ ሮሚ ወደ እትዬ ሂጂና እኔ እፈልገዋለሁ ማለት እንግዲህ ሮሚ ወደ እትዬ ልካታለች ማለት ነው። ውዶችዬ እንግዲህ አሹ ሮሚን እንዳያቸዋት በጣም ተቆጥቷታል። ምክንያቱም ፍቅሩን ደጋግሞ በምልክትም በምንም ነግሯታል። ነገር ግን ልትረዳው አልቻለችም። ምክንያቱም እሷ አሁን ላይ ለፍቅርና ለዛ ለህይወት ነገር ለሚለው ነገር እንግዲህ ፍቃደኛ ሳልሆነች ወይም ደግሞ ትኩረት ስለማሰጠው አሹንም ልትረዳው አልቻለችም። አሹ እንግዲህ ከአቅሙ በላይ ሲሆንበት ጮሆና ያልሆነ ነገር ተናግሯት እንግዲህ ወጥቷል ማለት ነው። ወጥቶ እንግዲህ መንገድ ላይ የቆዘመ አሹና ማለቴ ዲያመንድና ኪንጎ መጥተው ምን ነው አሹ ለምንድን ነው እንደዚህ የቆዘምከው በማለት እንግዲህ ጠይቀውት ነበር። ነገር ግን በሮሚ ምክንያት እንደሆነ ነግሯቸዋል። ነገር ግን ዲያመንድ ደግሞ ሮሚ እኮ እህትህ ናት፣ ለምን እንደዚህ ማድረግ አስፈለገ? እህት እንደሆነች አምነ መቀበል ይሻልሃል በማለት እንግዲህ ነግሮታል። እንደዚህ ሲለው እንግዲህ አሹ ተቆጥቶ ወደ አና አበበና ሄሉ ቤት ሄዷል ማለት ነው ውዶችዬ። እና አበበና እነ ሄሉ እንግዲህ አይዞህ እንነግራታለን እንግዲህ ሄሉ እንድታግባባቸው አቤም ነግሯታል ማለት ነው ወዶችዬ። እንግዲህ ኪንጎም ለምንድን ነው ዲያመንድ ያስቀየምከው አሹን በማለት እንግዲህ ዲያመንድን ተናግሮታል። ምክንያቱም ፍቅር ከባድ ነው፣ ስለዚህ ለምን ደስ ታደርጋለሁ ማለት ዲያመንድን ሲናገረው ነበር። ዲያመንድ ደግሞ እንደምታዩት እሱም ስለሚወዳት ሮሚን፣ ከዛ ደግሞ በስተመጨረሻ ያው ሮሚ ለሱ ስሜት እንደሌላት ሲያውቅ እህቱ እንድትሆን ያው አምኖ ስለተቀበለ እሱም እንደኔ ይመን በማለት እንግዲህ ለኪንጎ አስረድቶታል ማለት ነው ውዶችዬ። እንግዲህ ዶክተሩ እንዳያችሁት አደይን በጣም አፍቅሯታል። ነገር ግን አልቻለም፣ ወደ እሷ መራቅም አልቻለም። መቅረብም ደግሞ ከባድ ነው፣ ከብዶታል። ምክንያቱም እየወደዳት እያፈቀራት፣ ነገር ግን ደግሞ የሌላ ሰው እንደሆነች የሌላ ሰው እንደሆነች እያወቀ ለመቅረብም ትንሽ ከብዶታል ውዶችዬ። በጣም ግራ የሚያጋባ ውስጥ ሁኔታ ሆኖ እየተጨነቀ ይገኛል ማለት ነው ውዶችዬ። እንግዲህ በስተ መጨረሻ ባቡሬ ሊልየን ይዟት ወደነ ገጀራው ሂዷል ማለት ነው። ወደ እነዛ ከሄደ በኋላ እንግዲህ ኮኩሻን ወደ ሂጂ ቅምጥር ጋር ሂጂ፣ ቅምጥር እየተጨነቀች ነው በማለት እሷን ከሰደደ በኋላ እንግዲህ ሊልዬ ቀርባ እንድታናግራቸው አድርጓል። ነገር ግን ሊልዬ ቶሎ አንተን አትችልምና እያለቀሰች ለምንድን ነው ምን አርጌሽ ነው ፍቅር ለምንድን ነው እንደዚህ የምታሰቃይኝ? ለምንስ ነው ካለሽበት እጅሽ ለምን አትነግሪኝም? ለምንስ ፋይሉ አንቺ ጋር ከሆነ ለምን አትነግሪኝም? በማለት እንግዲህ ነግራታለች። ነገር ግን ፍቅር እንደምታዩት ድርቅ ያለች ናትና አላቅልሽም ብላታለች ማለት ነው። እንግዲህ ገጀረውም እንደምታዩት ሴት ልጅ ሳይ አልወድም፣ ስለዚህ ውጭልኝ፣ እሱን ከሀዲ ባልሽን ወደዛ ወኝልኝ፣ ወደዛ ዘሽልኝ ሄድ እያለ እንግዲህ ብዙ ነገር ሲናገራት ነበር። እንዲሁም ደግሞ ዳኒ ፋይሉ ከኔ ጋር ነው፣ ነገር ግን እህቴ ቤዛ ካልተፈታች በፍጹም ልታገኘው አልጫችም፣ ስለዚህ ተስፋ ቁረጭ በማለት እንግዲህ ሊልየን ተናግሯታል ማለት ነው ውዶችዬ። ትንሽ ከባድ ነው ሊልያ ያለችበት ሁኔታ፣ እግዚአብሔር ይርዳት።
በስተመጨረሻም እንግዲህ ፍቅርን ከጎናቸው መሆኗን ረስተው ሊልያ ስታለቅስ ባቡሬ ልቡን ተንስላለችው እንግዲህ ትተዋቸው ወጥተዋል። ቀጣይ ክፍል እንግዲህ ፍቅር ዳኒን ትፈታዋለች፣ እንዲሁም ደግሞ ገጀሮ ይፈታል። የእነሱ ተሳካላቸው ማለት ነው። ተመልሶ ባቡሬ ካልተመለሰ ወደዛው እንግዲህ ትንሽ ችግር ውስጥ ይገባሉ ማለት ነው ውዶችዬ። ቀጣይ ክፍል ምን ይፈጠራል የሚለውን እስኪ አብረን እናያለን። እንግዲህ ሮሚ በአሹ መቆጣት የተነሳ በጣም ተናዳ ነበረ። ነገር ግን ሩታ ተመልሳ እንግዲህ አረጋግታታለች። መሆኖች ነው አይዞሽ፣ ለምን አትረጁም በማለት እንግዲህ አግባብታ ነግራታለች። ነገር ግን እሷም እንደዛ ስትላት ለምን እንደዚህ ትሉኛላችሁ? በቃ እኔ በምፈልገውና እንትን ስፈልግና ደስ ሲለኝ ነው እንጂ እንዴት ዝም ብሎ እንደዚህ እየጮኸብኝና እንትን እያለብኝ እንዴት ሊገባኝ ይችላል? በማለት እንግዲህ ተቆጥታት እሷንም ወደ ላይ ወጣለች ማለት ነው ውዶችዬ። እንግዲህ ሩታ ደግሞ ማለት ሮሚ እንግዲህ አሹን ትረደው። ምክንያቱም ከባድ ነው ፍቅር ማለት አስቸጋሪ ነው። ነገር ግን ደግሞ እሷ ምናልባት ለሱ ስሜት ከሌላት ወይም ደግሞ እሷ ያለችበት ሁኔታ የማይመጥን ከሆነ ትንሽ ከበድላል ማለት ነው። ለማንኛውም ወዶችዬ የዛሬው ክፍል እንግዲህ ከብዙ በትንሹ ይህን ይመስል ነበረ። ቀጣይ ክፍል እስከምንገናኝ እንግዲህ ደህና ሰንብቱ። በስተመጨረሻ እንግዲህ ድራማው የሚያቆመው አደይ ፍቅር ክፍል ሄዳ እየፈለገች እንግዲህ ፍቅር ትደርሳለች ውዶችዬ። ምን ይፈጠራል የሚለውን አብረን እናያለን። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ወደ ፌስቡክም እንዲሁም ደግሞ ወደ ኢንስታግራም ሁላችሁም ወደ ተለያዩ ሚዲያዎች ሸር ብታደርጉልኝ ለእኔ ይጠቅመኛል ማለት ነው። የእናንተ አንድ ሸር ለእኔ አንድ ሰብስክራይብ ሆነ 2-3 ሰብስክራይብ ሊያስገኛኝ ስለሚችል እባካችሁን ሸር ላይክ አድርጉልኝ ፋሚሊዎች። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ተመኘውላችሁ። ቴንኪዩ። የምታበረታቱኝ ደግሞ ከልብ አመሰግናለሁ።